Have you been learning English for years or for a very long time? ምናልባት በእንግሊዝኛ ቋንቋ ለረዥም ጊዜ መማር ፈልጋችሁ የመናገር ፈልጋችሁ እየሞከራችሁ ናችሁ። ከዛ ግን አሁንም በእንግሊዝኛ ቋንቋ መነጋገር ያ ጊዜው ሲደርስ አይምሯችሁ ላይ ምንም ነገር ላይ መጣ ይችላል። ጸጥ ብላችሁ ልትቆሙ ትችላላችሁ፣ ደረቅ ብላችሁ። ስለዚህ if that's you ምናልባትም ያ እናንተ ከሆናችሁ don't worry፣ ምንም መጨነቅ የለባችሁ። ምክንያቱም ዛሬ በሳይንስ የተደገፉ 4 መላዎችን እነግራችኋለሁ። የመጀመሪያው ምንድን ነው? የመጀመሪያው ከmylinguistics.com ያገኘሁት ነው። እሱም ምንድን ነው የሚለው ግራመር ላይ ኦብሰስ እናድርግ ነው የሚለው። በቃ ስታፕ ኦብሰሲንግ ኦቨር ግራመር። ይሄ ምን ማለት ነው? ለምሳሌ እንግሊዝኛ ቋንቋን ለመናገር ህጉን እንዳለ በአጠቃላይ ማወቅ አለብኝ የሚለውን ነው። ስለዚህ እዛ ላይ ብዙ ጊዜ ማጥፋት የለብንም። ያው ዶንት ጌት ሚ ሮንግ፣ መርሳት የሌለብን ነገር ምንድን ነው? ግራመር ኢትስ ኢምፖርታንት፣ ጠቃሚ ነው አይደለ? ሰው ህጉን ማወቅ። ለምሳሌ ስለ ሴት ሳወራ፣ ለምሳሌ እሷ ብዬ ሳወራ ሺ ኢዝ ነው የምለው። ስለ ራሴ ሳወራ ደግሞ አይ አም ነው የምለው። እኔ ነኝ፣ እሷ ነች፣ እንደዚህ ነው የምንለው። ህጎቹ አሉ። እንደሱ ሆኖ ግን እያንዳንዱን ህግ ካላወቅን ብለን ራሳችንን ማስጨነቅ የለብንም ነው የሚለን። ሁለተኛው ህግ ደግሞ ምንድን ነው? ጌት ማሲቭ አማውንትስ ኦፍ ኮምፕሬሄንሲብል ኢንፑት። ይህ ምን ማለት መሰላችሁ? ለምሳሌ ያህል እናንተ ፍሉዌንት መሆን ከፈለጋችሁ ወይም ደግሞ እንግሊዝኛ ቋንቋን አቀላጥፋችሁ መናገር የምትፈልጉ ከሆነ you need to surround yourself with English every single day። በየዕለቱ ራሳችሁን ከእንግሊዝኛ ጋር ማቆራኘት አለባችሁ። ለምሳሌ የዩቲዩብ ቪዲዮችን የምትመለከቱ ከሆነ በእንግሊዝኛም ያለውን ብትመለከቱ፣ ፖድካስት የምታዳምጡ ከሆነ በእንግሊዝኛ ቢሆን ይመረጣል። ታሪኮችን ልታነቡ ትችላላችሁ፣ መጽሐፍትን ልታነቡ ትችላላችሁ በእንግሊዝኛ ብታነቡ። ከዛ ግን ዋናው ነገር ምን መሰላችሁ? እንደዛ ስንል ለእናንተ የሚመቸውን ኮንቴንት ወይም ደግሞ ለእናንተ ትኩረታችሁን ሊስበው የሚችለውን ነገር መምረጥ አለባችሁ። ለምሳሌ ለእኔ የሚመቸኝ ነገር መሰላችሁ? እኔ ኳስ ስለምወድ በእግር ኳስ በቃ ያለኝ መማር የምፈልጋቸውን ቋንቋዎች፣ ለምሳሌ ፈረንሳይኛ መማር ከምፈልጋቸው ቋንቋዎች አንዱ መካከል ነው። ባገኘው ቁጥር በፈረንሳይኛ ቋንቋ ኮሜንት የሚያደርጉ ወይም ኮሜንታተሮች እነሱን አዳምጣለሁኝ። ስለዚህ ዱዛት ነው የሚለው ማለት ነው። ከዛ በተጨማሪ እዚህ ጋር ሳልነግራችሁ ማለፍ የማልፈልገው ነገር ምንድነው? ኮምፕሬሄንሲቭ ኢንፑት በምንልበት ጊዜ ያ ነገር እናንተ የእንግሊዝኛ ቋንቋ ለመምዳችሁ ሁሉንም ነገር ያሟላ መሆን አለበት ነው የሚለው። ከዛ በተጨማሪ ግን ማንበቡ ማዳመጡ እሱ እንዳለ ሆኖ የምታነቡት ነገር ለምሳሌ በጣም ግራ የሚያጋባችሁ ከሆነ if everything feels confusing፣ በቃ confused ከሆናችሁ በጣም maybe the content is too difficult for you ማለት ነው። ለእናንተ በጣም ከባድ የሆነ ኮንቴንት ነው እያዳመጣችሁ እያነበባችሁ ያላችሁት። on the other hand ደግሞ በሌላኛው አቅጣጫ ስንመለከተው ሁሉም ነገር ለእናንተ በጣም ቀላል ከሆነ you're not challenging yourself enough፣ ራሳችሁን እየፈተናችሁ አይደለም ማለት ነው። ስለዚህ ለእናንተ የሚሆነውን ነገር ፈልጋችሁ እሱን አግኝታችሁ በተቻለ አቅም የየዕለት ተዕለት ኖሯችሁ ከእንግሊዝኛ ጋር የተቆራኘ ቢሆን የሚል ምክር ነው ያለው። ሶስተኛው ምን ይመስላችኋል? እስኪ ገምቱ። speak the language every single day። በቃ ብዙ የቋንቋ ተማሪዎች ምንድነው የሚሉት? ለምሳሌ ወደ እንግሊዝኛ በምንመጣበት ጊዜ I will start speaking when my English gets better። በቃ እንግሊዝኛ ቋንቋ ሲሻሻል የዛን ጊዜ መናገር እችላለሁ ነው የሚለው። ነገር ግን ያ እንደዛ መሆን የለበትም ነው የሚለው። ለምሳሌ ያህል voices.chicago.edu ይሄ ከዚህ ድረገጽ ላይ ያገኘሁት ጥናት የሚነግረን ነገር ምንድን ነው? እንደዛ መሆን የለበትም። እንግሊዝኛን በደንብ ስችል ነው ማውራት ብለን በጣም እስክንችል ድረስ መጠበቅ የለብንም። እሱ ያ የሆነበት ምክንያት ምንድን ነው? your English gets better because you speak። ስለምትናገሩት ነው የእንግሊዝኛ ቋንቋችሁ የተሻለ የሚሆነው ብሎ ነው እዚህ ጋር አስረግጦ የሚናገረው። ስለዚህ ከቋንቋ ጋር በተገናኘ በተለይ ቋንቋን የሚማሩ ሰዎች ላይ ክፍተት የታየው ምንድን ነው? ከጊዜ ወደ ጊዜ ቋንቋውን ተጠቅመው የማይናገሩ ከሆነ የመሻሻል እድላቸው በጣም ዝቅተኛ መሆኑን ነው የሚናገረው። ስለዚህ ዶንት ዌይት ይላል፣ አትጠብቁ። ቶክ ቱ ፍሬንድስ፣ ጓደኞቻችሁን አዋሩ። ጓደኞቻችሁ ከሌሉ ደግሞ ኦንላይን ኮንቨርሴሽን ግሩፖች ሊኖሩ ይችላሉ። በበየነ መረብ በእንግሊዝኛ ቋንቋ ሊያናግሯችሁ የሚችሏቸውን ሰዎች መፈለግ ይቻላል። እሱ ብቻ ሳይሆን ቋንቋ አብራችሁ መማር ከሚፈልግ ሰው ጋር አንድ ላይ ጥምረት ፈጥራችሁ ቋንቋውን መለማመድ ትችላላችሁ። ያ ብቻ ሳይሆን ደግሞ ሰው ማታገኙ ከሆነ እኔ ሰው አላገኝም ልትሉ ትችላላችሁ። እሱም ሰበብ አይሆንም። ምን ልታረጉ ትችላላችሁ መሰላችሁ? ቢያንስ በቀን 1 ደቂቃ ራሳችሁን እንግሊዝኛ ስታወሩ መቅዳት ትችላላችሁ። ማይ ኔም ኢዝ ሊሆን ይችላል፣ ስሜ ከሌ ይባላል። ከዛ በተጨማሪ ደግሞ እንደዛ ስታደርጉ፣ ስለዚህ ለምሳሌ ስቀዳ ምን ላደርግ እችላለሁ?
ምን ልታደርጉ ትችላላችሁ መሰላችሁ? ለምሳሌ ያህል you can talk about your day፣ ስለ ቀናችሁ ማውራት ትችላላችሁ። you can talk about your goals፣ ስላላችሁ አላማ። ለምሳሌ ወደ እንግሊዝኛ ቋንቋ ስንመጣ አላማችሁ ምንድን ነው? you can talk about anything፣ ስለምንም አይነት ነገር ማውራት ትችላላችሁ። ስለዚህ ዋናው ነገር ምንድን ነው? the more you speak፣ ብዙ ባወራችሁ ቁጥር the more comfortable your brain becomes using English in real situations። ስለዚህ በጣም ብዙ ባወራችሁ ቁጥር በቃ ልክ መጀመሪያ ላይ ያልነው አለ አይደል? ለብዙ ጊዜያት እንግሊዝኛን ለመማር ሞክራችሁ ሊሆን ይችላል። አቀላጥፋችሁ ለመናገር ፍላጎት ኖሯችሁ ሊሆን ይችላል። ከዛ ግን ንግግሩ ላይ ሲመጣ እንደፈለጋችሁ ማታወሩ ከሆነ ይህንን ማድረግ አንድ ወደፊት የመረምዳችሁ መላ ነው ተብሎ ነው እንግዲህ እዚህ ጋር የተጻፈው። ሌላኛው ነገር ደግሞ ምንድን ነው? በቃ ቮካቡላሪን ወይም ደግሞ ቃላት ለምሳሌ ዛሬ የእንግሊዝኛ ቃል ትርጉሙ ይሄ ነው፣ ይሄ ቃል ትርጉሙ ይሄ ነው ብላችሁ ቃሉን ብቻው ልታጠኑት ትችላላችሁ። ነገር ግን እንደዛ መሆን የለበትም ነው የሚለው አራተኛው መላ። ያ ምን ማለት ነው? you should be able to learn vocabulary in context። ስለዚህ ይሄ ምን ማለት ነው? ለምሳሌ ብዙ ሰዎች ረዥም የቮካብላሪ ወይም ደግሞ የቃላት ዝርዝር ትርጉማቸውን ሊያጠኑ ይችላሉ ይለናል። ግን ያ መሆን የለበትም ነው የሚለው። because what is the problem ብላችሁ ልታስቡ ትችላላችሁ። ስለዚህ ችግሩ ምንድን ነው? it's because they know the words but they don't know how to use them። ቃላቱን እኮ ሊያውቁ ይችላሉ፣ ነገር ግን ያንን ቃል ካወቁት በኋላ ያንን ቃል በአረፍተ ነገር ውስጥ እንዴት መጠቀም እንዳለባቸው ላያውቁ ይችላሉ ነው የሚለው። ስለዚህ እንደዛ ከመሆን ይልቅ learn words inside sentences and real life situations። ስለዚህ ቃላቱን እኛ መማር ወይም ማጥራት ያለብን በአረፍተ ነገር ውስጥ ሆነው ነው። በአረፍተ ነገር ውስጥ ይሄን real life situations በትክክለኛ real life situation በአማርኛ ለመተርጎም እየሞከርኩኝ ነው። real life situation ማለት ለምሳሌ በዕለት ተዕለት ኑሯችን ላይ የሚያጋጥሙን ነገሮች አሉ አይደል? ስለዚህ ለምሳሌ ያንን ዲስክራይብ ለማድረግ ወይም ለመግለጽ በምንፈልግበት ጊዜ ያንን ቃል እንዴት ልንጠቀመው እንችላለን ነው። ለምሳሌ ያህል አንዱን ቃል ዝም ብላችሁ እሱን ቃል ማስታወስ ላይ ኖርባችሁ ይችላል። ለምሳሌ ኦፖርቹኒቲ እንደ እድል ተብሎ ሊቆጠር ይችላል። ከዛ ግን ለምሳሌ ያህል እናንተ ኢንተርንሺፕ ወጣችሁ ሊሆን ይችላል፣ ወይም ደግሞ የሆነ ነገር አግኝታችሁ ሊሆን ይችላል። ስለዚህ ያ ነገር this is a great opportunity for me ብላችሁ ልታወሩ ትችላላችሁ ማለት ነው። this is ይህ ነው እያላችሁ ነው። ይህ ምንድን ነው? a great opportunity for me፣ ይህ ለእኔ በጣም ጥሩ እድል ነው፣ ጥሩ አጋጣሚ ነው እንደማለት ነው። ስለዚህ ይህ ነገር ስለዚህ አሁን ሌላ ጊዜ እንደዚህ አይነት ጥሩ አጋጣሚ ሲኖራችሁ፣ መልካም እድል ሲገጥማችሁ this is a great opportunity for me፣ this is a wonderful opportunity for me ብላችሁ opportunity የሚለውን ቃል አያችሁ አይደለ? በአረፍተ ነገር ስትጠቀሙት እናንተ ያንን ቃል የመርሳታችሁ እድል እየቀነሰ ይመጣል ማለት ነው። ከዛ በተጨማሪ ወደ ሌላ ድረገጽ በምንሄድበት ጊዜ files.eric.ed.gov እዛ ላይ ገብታችሁ ይህን ማየት ትችላላችሁ። እና የጽሁፉ ርዕስ the impact of input repetition and task repetition ነው የሚለው እሱን በተመለከተ ማለት ነው። እና እዚህ ጋር ምንድን ነው የሚለው የተለያዩ ጥናታዊ ጽሁፎች የሚያሳዩት ቮካቡላሪ በተለይ በኮንቴክስት አድርገ ነው ወይም ደግሞ ትርጉም ሰጥተ ነው በዛ ላይ ስንማር ወይም ስናጠነው ለማወቅ ሳይሆን ለማስታወስ ይቀለናል ነው የሚለው። ስለዚህ በተለይ ኮሬክትሊ በትክክል ኮሚዩኒኬሽን ወይም ደግሞ በየዕለት ተዕለት ተግባቦታችን ላይ ወይም በየዕለት ተዕለት የእንግሊዝኛ ቋንቋ ንግግራችን ላይ መጠቀም ከፈለግን ቃሉን ብቻ ቮካቡላሪውን ብቻ ማወቅ ብዙም ጥቅም እንደሌለው ነው የሚያስረዱት። ስለዚህ አንድን ቃል ብቻውን ከመማር ይልቅ ባረፍተ ነገር ውስጥ ተማሩት ነው የሚለው። ስለዚህ ያ የሆነበት ምክንያት ደግሞ ምንድነው? your brain remembers stories and situations much better than isolated words። ስለዚህ ለምሳሌ ነው የሆነ ወሬ ሳወራላችሁ እዛ ወሬ ላይ የተጠቀምኩትን ቃል ማወቅ ይቀላል ቃሉን ብቻውን ከማወቅ እንደማለት ነው። አምስተኛው ምንድን ነው? 4 ነበር ያልኳችሁ አይደል? 5 ሆኗል፣ የመጨረሻ ነው የሚሆነው። ስለዚህ የተለያዩ መፍትሄዎችን ስነግራችሁ ነበር። የመጀመሪያው stop obsessing over grammar። በቃ it's not just about the grammar፣ ስለ ግራመር ብቻ አይደለም። ሁለተኛው ደግሞ you should be able to get huge amounts of comprehensible input። ስለዚህ ማንበብ ብቻ አይደለም፣ ማዳመጥ ብቻ አይደለም፣ ሁሉንም የያዘ ነው። መናገርንም መጻፍንም እሱንም ሞክሮ የሚል ነው። ሶስተኛው ደግሞ ምንድን ነበረ? በየዕለቱ መናገር speak every single day። ከዛ በተጨማሪ ደግሞ ቮካብላሪ ወይም ደግሞ የቃላትን ትርጉም በኮንቴክስት ውስጥ ወይም በታሪክ ውስጥ ስቶሪ ያለው ነገር ውስጥ ስታውቁት ወይም ስትማሩት ለመርሳት ያላችሁ ድል በጣም ዝቅተኛ መሆኑን ነው የሚነግረን። 5ኛው ጋር በምንመጣበት ጊዜ ኮንሲስተንሲ ይለናል።
አንድ ነገር ልንገራችሁ እንግዲህ እንደሚስጥር ነው። you don't need to study English for 5 hours a day በቃ ለምሳሌ or 6 hours a day እንግሊዝኛ ቋንቋን በቀን ለ5 ሰዓታት ማጥናት አይጠበቅባችሁም። ያ እውነታ ነው። እና በቀን 20-30 ደቂቃ ማጥናት በሳምንት አንዴ ለብዙ ሰዓታት ከማጥናት የተሻለ ነው የሚለው ይህ መረጃ በድጋሚ ከmylinguistic.com የተገኘ ነው። ቅድም የነገርኳችሁ ጽሁፍ አለ አይደለ? ከዛ የተገኘ ነው። እና ቋንቋ መማር it's a gradual process ነው የሚለው። በቃ አንድ ነገር gradually improve እያደረገ ይመጣል የምንል ከሆነ ከዕለት ተዕለት እየተሻለ ይመጣል እንደማለት ነው። ስለዚህ ልክ እንደዛ ወይም ያንን ታሳቢ በማድረግ በቃ በሳምንት አንዴ ዛሬ 6 ሰዓት በቃ ኮሚትድ ሆኜ ወይም በጽናት አጠናለሁኝ እንደሱ ከምትሉ ይልቅ በየዕለቱ 20 ደቂቃም 30 ደቂቃም ልትሆን ትችላለች። በነገራችን ላይ ቋንቋ ስትማሩ 20-30 ደቂቃ በጣም ትንሽ ነው፣ ይገባኛል። ምክንያቱም እኔ መማራቸው የተለያዩ ቋንቋዎች ስላሉ አይበቃኝም በቃ። እና ለራሳችን 20-30 ደቂቃ በቀን ኮሚት ማድረግ ወደፊት ለውጡን ትመለከታላችሁ። ስለዚህ ኮንሲስተንትሊ ራሳችሁን ለቋንቋው ኤክስፖዝ ማድረግ ወይም ማጋለጥ፣ ከዛ በተጨማሪ ደግሞ ከጊዜ ወደ ጊዜ መለማመድ ወደፊት በጣም ትልቅ ኢምፕሩቭመንት ወይም መሻሻል ልታሳዩ እንደምትችሉ ነው ይህ ጽሁፍ የሚናገረው። ስለዚህ ለምሳሌ ስፖርት ቤት እንደሚሄድ ቁጠሩት። ለምሳሌ ስፖርት ጀመራችሁ እንበል፣ ክብደት መቀነስ ልትፈልጉ ትችላላችሁ፣ ወይም ወንድ ከሆናችሁ ጡንቻ ማውጣት እንደዚህ። አንድ ቀን በጣም ጥግርር ብላችሁ ሰርታችሁ የዛን ቀን እንትን አትሉ እስቲ ቆመ እንዴ? እሺ አምናት ሹር ምድር ድምፄን መቅዳት አቆመ ብዬ ይለል ነበር፣ አላቆመም ነው ምንድን የሚለን ይህ ጽሁፍ። ለምሳሌ ስፖርት በቃ ክብደት ለመቀነስ ምናምን ብላችሁ ከዛ በኋላ በሳምንት አንዴ ብቻ ጠግረር ብላችሁ ብዙ ሰዓት የምትሰሩ ከሆነ ወይም ደግሞ ያ አንዴ በጣም ጠንክራችሁ ስለሰራችሁ ክብደት አቀንሱም ወይም የምትፈልጉትን ውጤት አታዩም ነው የሚለው። ስለዚህ you get fit by showing up consistently። ስለዚህ you need to show up በቃ መገኘት አለባችሁ። እንግሊዝኛ ቋንቋችሁ ማሻሻል የምትፈልጉ ከሆነ ልክ አማርኛን እንዳወቅ ነው one day you will be able to speak and understand the language perfectly። በቃ ቋንቋውን በደንብ የሆነ ቀን መረዳታችሁና መናገር መጀመራችሁ ማይቀር ነገር ነው። ስለዚህ በእንግሊዝኛ ቋንቋ ፍሉዌንት መሆን የምትፈልጉ ከሆነ ማቀላጥፋችሁ መናገር የምትፈልጉ ከሆነ ምንድን ነው በየዕለቱ ተናገሩ። ስህተት ብትሰሩ ችግር የለውም። ቮካብለሪን በኮንቴክስት ውስጥ ወይም ደግሞ ከሆነ ነገር ጋር አያይዛችሁ ቃላትን ተማሩ። ያ ብቻ ሳይሆን ቢ ኮንሲስተንት የሆነ ነገር ኮንሲስተንት ነው የምንል ከሆነ ዘላቂነት ያለው ነው፣ ሂደቱ የሚታወቅ ነው እንደማለት ነው። ዛሬ ኖሮ ነገ አይኖርም እንደማለት ሳይሆን። ስለዚህ ፍሉዌንሲ ወይም ደግሞ እንግሊዝኛን አቀላጥፎ መናገር የብቃት መለኪያ አይደለም። it's just a result of daily practice። በየዕለቱ ያንን ነገር እየተለማመዳችሁ ስትመጡ የዛ ውጤት ነው። ኤክስፖዠራችሁ ራሳችሁን ምን ያህል ለዛ ቋንቋ አጋልጣችኋል። ይሄ ኤክስፖዠር የሚለውን በነገራችን ላይ የተሻለ ትርጉም ካገኛችሁ፣ ምክንያቱም አንዳንዴ በአማርኛ ነው አፌን የፈታሁት አማርኛ የተመታ ስለሆነ and patience ይለናል። you should be patient። ትዕግስተኛ መሆን አለባችሁ። ምክንያቱም ለፍታችሁ አንዳንዴ እንደምትፈልጉት ቋንቋውን ማስተር ላታደርጉት ትችላላችሁ። ለማንኛውም እነዚህ ነገሮች የሚረዷችሁ ይመስለኛል። በቀጣይ ቪዲዮዎች ምን ማድረግ ይችላል? በቀጣይ ቪዲዮዎች እንግዲህ የተለያዩ ቪዲዮዎችን እሰራላችኋለሁኝ እንግሊዝኛ ቋንቋውን እንዴት ማዳበር እንደምንችል። ዛሬውን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ሰላም ዋሉ። መልካም ቀን ይሆንላችሁ። ባይ